ነጂን ደህና ነው ታዲያስ ተጠፋፋን ጄሪ የሰፈሪ ያው እዚህ ቦታ ከመጣው ታውቃለህ ለመቆዶንያን ለማገዝ መጥቻለሁ እና ያው እናንተን ተማምኜ ነው የመጣሁት ስለዚህ እንደው ምን ልታደርግ ትችላለህ የሚለውን ነገር የሚቀጥለው ሳምንት እመጣለሁ እሺ ላው ምን ታደርግልናለህ ታዲያ አንተ ያልከውን ነው እንግዲህ እኔ ምንም አልልም አይ እኔ እንደዛማ አይ እንደሱ አይደለም እንደሱ ሳይሆን አትሊስት አንተ የምትችለውን ነገር ምን እናድርግ እንግዲህ ዮኒ አንተ ጠይቀኝ ወደ ኋላ ለምታውቃለህ ስለዚህ አቶ ወልደልዑል ሲፈራው ከባለቤታቸው ከወይዘሮ መስተዋት ዘለቀ ጋር በመሆን 500 ሺህ ብር ጻፍልኝ 500 ሰይፉን አናግረው ተመረቀው አንዴ ከነ ሰይፉ ጋር እናገናኘ ና ታንኪ ሰይፉን አናግረው ሰይፉ እየጨፈረው ነው ያለው ሰይፉን አናግረው አያሆ ማታ ነው አያሆ ማታ ነው አለ እንዴ ይኸው አንዴ ድራመሬ መጥቷል አንዴ እሺ ሙሉ ስሙ ማን ነው ሰይፉ አንዴ አዳምጠኝ አንዴ ሰይፉ አዳምጠኝ ወዬ ሰማሃለሁ ቀጥል በጣም የምወድ የሚኪ ጓደኛ ነኝ ልዑል አወከኝ እዛ ቢኪ ጋር አዎ ሉሊያ ዋው ቴንክ ዩ ስለዚህ ደግሞ በአንተም በኩል ደግሞ 500 ሺህ ብር ልስጣን ውሃ እስቲ ፎጣ በረዶ ሰይፉ ወደቀ ጌታዬ ሰይፉ ወድቋል ጌታዬ ሰይፉ ወደቀ የሚጨምሩት ካለ ጎበዝ 1 ሚሊዮን ብር ሉሌ በጣም ነው የምናመሰግነው እንዴ ቆይ እስኪ እንስማው እስኪ ሉልዬ ቀጥል እስኪ እኔ እኮ ሉልዬ እስኪ በእኔና በባለቤቴ መስተዋት ዘለቀ ጠቅላላ 1 ሚሊዮን ብር አበርክቻለሁ ታንክ ዩ የሚቀጥለው ሳምንት ስመጣ ደግሞ እንደዚሁ ደግሞ ካላቆማችሁ ደግሞ በአካል መጥቼ ደግሞ የሆነ ነገር እሰጣለሁ እዛ በእናትህ ቆይ ሉሌ እኔም ደግሞ መርቀዋለን በቃ እኔ ሁሌ አንተ ጋር ስደውል ያው በኮንፊደንስ እውነት ለመናገር ደስ እንዲል ሳይሆን ሁሉ ጊዜ በቸርነት ብዙ አውቃለሁ እኔና አንተ ያው ወንድማማችን ከጓደኝነት ያለፈ በጣም አኩርተኛል የእውነቴን ነው የምነግርህ በጣም አንደኛ ሳታስበው ነው የደወልኩብህ አልተዘጋጀህም ሳትዘጋጅ 1000 ብር መስጠት ማለት it's not easy በጣም ከባድ ነገር ነው የእውነት 1 ሚሊዮን ማለት 1 ሚሊዮን በደረጃ አይደለም ማስበው እኔ እንደማውቀው በራሴ በደረጃ ያደረኩብህና ታንክ ዩ በጣም ነው የማመሰግነው ሉሊ በጣም እግዚአብሔር ያክብርህ ታንክ ዩ የእውነት እዚህ በሙሉ አንተ ተደስቷል በጣም ተደስቷል የኦልመስ ሪል ስቴት አሜሪካ ላይ ከፍቷል ሪል ስቴት ብራንች ከፍቷል እንግዲህ ቤት የሚገዙ ደግሞ አሜሪካ ላይ እንዲሁ በዛው ላይ ብራንች ከፍቷል አሁን ሌላ የቤት ስራ ልስጥህ ቆይ ሉሌ ከመዝጋት በፊት አሁን እዛ ያሉትን በሙሉ አንዳንድ ሰዎች እኔን የሚያውቁኝ ሰዎች ታገኛለህ ብዬ አስባለሁ የሆኑ ሰዎች እንዲደውሉ ታደርግልኛለህ አሁን አስደውልልኝ አሁን አስደውልልኝ በጣም ታንኪዩ አሁን አስደውልልሃለሁ መስተዋት ዘለቀን በደንብ አስጠራልኝ መስተዋት ዘለቀ የልዑል ባለቤት ናት ይኸው ሁሉም እያጨበጨበ ነው እነ ሰይፉም መሲ ለእኔም እህቴ ናት ያው እንደምታውቀው በጣም ጥሩ ባለቤት አለችው መሲ ማለት በጣም የእውነት ሉላ በመስታወት አሳየኝ ሉል መስታወቴ የሚለው እንደው መስታወቴ ሁለቱም ለፍናለሁ ልክላለሁ አሁን ትራንስፈር አድርገህ ሪሲት ላክልኝ አሁን አካውንት ልክላለሁ አሁን ታንክ ዩ ሉሌ በጣም ነው የማመሰግነው የእውነት አቶ ልዑልና ባለቤታቸው የዘሮ መስታወት በጋራ ለመቄዶንያ 1 ሚሊዮን ብር ዌልስ ፋርጎ አለ
አሁን ኦኬ ቼክ አምቶ ይስጥሽ ችግር የለውም እዚህ ዋው ታንክ ዩ በጣም ነው የማመሰግነው ታንክ ዩ ሶ ማች ታንክ ዩ ቻው ቻው ዋው ፕላስታራ ጄሪ ሶል ግባ ይሄ ታሪካዊ ነው እንዴ